እውነት ነገር ይጠቅመናል ብዬ ነው። እግዚአብሔር ይርዳን ሁላችሁም። ሌላው አንደታችንም ድኛል ያልሽ አንቺ ነሽ መሰለኝ። ምንድነው የዳንሽው? እስኪ ነይ የእግዚአብሔር ሥራ ተናገሪ። የኛ ዘቅድስታና ትንሣኤ ኢየሱስ ነው። መጀመሪያ ንገሪኝ እስኪ የዳንሽውን ነገር። አዚችም ወረፋ አለ ለካ። ነይ እስኪ የታችን ወደ ጠጋቤና ምንድነው ደግሞ የዳንሽው? ደግሞ በስምንት ደግሞ አውሬ ወጣ ከወዲ ውስጥ ብርጭቆ። አዎ እንግዲህ ብርጭቆ ታውቃላችሁ። ለእናንተ እናስረዳም። ብርጭቆ መስሎ አጋንንት በሰውነታችን ላይ እንግዲህ እዚች ላይ ብርጭቆ አምና ነው ይወጣላት። ብርጭቆ ማለት ብረት ነገር ነው ታውቁታላችሁ። እሺ አሁን ደግሞ አምና ነው ግንቦት ላይ ወጣ። አሁን ደግሞ ትናንት በስምንት አውሬ ወጣ ከወዲ ውስጥ የሚንቀሳቀስ። አሁን ደግሞ ወጥቶልኛል። እግዚአብሔርን አመስግኑላት እንዲህ ያደረገለት። አዎ እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ኃይለ እግዚአብሔር ለሁላችን ይገለጽልን። ክርስቲያኖች እኛ የሚያድነን የሚፈውሰን የምንመሰክረው አንድ ሰው እከሌ ያዳነን ብለን አይደለም። እግዚአብሔር ሰማይና ምድርን የፈጠረ አምላክ ያደረገልንን እነሆ አጋንንት የተለያዩ ውስብስብ ነገሮችን በየቀኑ እያጠመደ ስለሆነ እኛ ደግሞ እውነት ብዙዎቹ ተስፋ የቆረጡ አሉ። በየገዳማቱ በየተለያየ ዙረው ተስፋ የሌላቸው የመሰለ ብዙዎች አሉ። መልስ ገና ያላገኙ። መልስ ግን አለው እግዚአብሔር አምላካችን። አዎ በሽታ ብቻ አይደለም የኑራችን ዘዴ በተለያየ መልክ የምናደርገው ነገር ሁሉ ያልተሳካልን ልንኖራለን። ይሳካላችኋል ጊዜ ገበለ ብቻ እናንተ ኋላ እንድትችሉ ሲመጣ እንዳትኮሩ። ችግሩ እዚህ ላይ እሺ እታችን ምንድን ነው? ተመርምሬ ያው መጀመሪያ ያው አንደበቴን ይዘጋኝ ነበር። አንደበቴን ሲዘጋኝ ያው ሲስተመቅ ምናምን ከእንደገና ሐኪም ቤትም በቃ እስቲ ሐኪም ቤትም ደግሞ ሞክሪ ብሎኝ ሐኪም ቤት ሲሄድ አንደኛው ነፃነሽ ተብያለሁ። ሙሉ ምርመራ ነበረ። እሱ ምንም የለብሽም ዋና የሚያስፈራውን አንደኛው ትንሽ አለ። እሱን በመድኃኒቱም በዘበሉም እየተመረመርሽ ትበይ አሁን ምንም ነገር የለም። እግዚአብሔር ይመስገን በጣም ተሽሎኛል። ለኔ የደረሰች ሀና ማርያም ለእናንተ ትድረስላችሁ። አባት እድሜና ጤና ይስጥልን። እግዚአብሔር አምላክ ጨምሮ ያድንልን። እግዚአብሔር ያድንልን። ኃይሉን ይላክልን። እግዚአብሔር አምላክ አመስግኑት እግዚአብሔርን። አዎ ብዙዎች ደግሞ ስራ አተን ሱቃችን ተዘግቶ ጀምረን ስራችን ተሰነካክሎ ልብን ነበር። ነገር ግን አሁን ጥሩ ስራ እግዚአብሔር አድርጎልን ያለው ደግሞ በርካቶች እንደውም ያንዶቹ ይሄንን ፎጣ አምጥተዋል በሰውኛል። ለኔም ሰዎቹ ሁሉም ይናገሩታል ከለሉም እግዚአብሔር አስተካክሎልናል። በረከተን ረድኤቱን ልኮልናል ብለዋል። እግዚአብሔርን አመስግኑላቸው። እና ሁላችሁም ይሄንን ተናገሩ ምለው ብዙዎች ከዚህ መጣችሁ እንድትተናገሩ ከዚህ ቦታ ላይ ድንቅ ስራውን እየሰራ ስለሆነ አምላካችን እግዚአብሔር ስንት ሆናቸው? 3 ሰው መስክረዋል። አንቺ እንዴት አደራችሁ? በልጆቼ ላይ በጣም ችግር ነበርና ልጆቼ ታመውብኝ ነበር። የዛሬ 3 ዓመት በጣም እኔም ታምሜ ነበረ። ባለቤቴም ታሞ ነበረ። በጣም አስቸጋሪ ውስጥ ነበርኩ ማለት ነው። እና በህልሜ ምን ያሳየኛል መሰላችሁ? አንድ አባት መጥተው እያጠመቁ እያሉ አየኋቸው። በቃ የትም ቦታ ሁሉ ቦታ ሄጄ አልተፈታልኝም ነበር ችግር። ልጆቼንም ይዤ መጣሁ። ባለቤቴንም ስንጠመቅ ባለቤቴም ደም ግፊት ነበረበት። ልጆቼም የሳምባ ምች ተብለው እኔም በቃ ምንም የማንድንበት ነበር ሐኪም ቤቱ ማለት ነው። እግዚአብሔር የተመሰገነ ልጆቼ ተፈወሱ። ባለቤቴም ከዛ ዳነ ከፈወሰ። እንደገና ደግሞ ታመመ። እንደገና ደግሞ ታመመ። ሲታመም እሪ ነው ወይም አጥንት መሳሳት ነው ምናምን ተብሎ እግሩ መቆረጥ ድረስ ደርሷል ተብሎ ነበረ። እኔ ግን መጣለውኝ ገሩን ሰማለው። አይዞሽ ይሉኛልኝ አባት ማለት ነው። አይዞሽ በቃ ምንም አይሆንም ይሉኛል። እግዚአብሔር የሚያውቀው ማለት የሚያውቀው እኔ ማላውቀው የተሰወረ ሚስጥር ነበረ ማለት ነው። ያን ሚስጥር እግዚአብሔር የተመሰገነን ሚስጥሩ ወጣ። ያ ነገር ተወገደ። ባለቤቴም እግሩን ተመቆረጥ ዳነ። እግዚአብሔር የተመሰገነ ይሁን። ልጆቼም ድነውልኛል። አሁን በእግሩ ይንቀሳቀሳል።
ይህን ያደረገው እግዚአብሔር በማን ላይ ነው? በሳቸው ላይ አድሮ ነው። ቅድስት ሐና በሳቸው ላይ አድራ ነው። አንድ የምነግራችሁ ነገር ምን መሰላችሁ? እዚህ ቦታ ስትመጡ ምንድነው ማድረግ ያለባችሁ? ገድሉን መስማት፣ ገድሉን ሰምታችሁ ማለት ነው መጠመቅ። ከዛ በመስቀል ያጠምቋቸዋል። ውስጣችሁ ንጹህ አድርጋችሁ መንጣት። ምንም ጥርጥር የለ ትፈወሳላችሁ። ብዙ ሰው ነው ያዳነው ከኤችአይቪ ከካንሰር። እኔ ልቆጥረው አልችልም፣ አልመጡም እንጂ በጣም ብዙ ሰው ነው። እግዚአብሔር የተመሰገነ ይሁን። ለኔ የደረሰ ለእናንተ የሚደርስላችሁ። ለእኚህም አባት እድሜ ጤና ትስጥልን፣ ቅድስት ሐና ታኖርልን። አመሰግናለሁ። ቃልት ያሰማልን። እግዚአብሔርን አመስግኑላት። እንግዲህ ይሄ ሁሉ ክርስቲያኖች እኛ ተስፋ ስንቆርጥ እሱ ደግሞ ቸርነቱን ይልክልናል ማለት ነው። ብዙዎቻችሁ ወደ ቀዶ ጥገና ከመሆኑ በፊት ብዙ ሰዎች አንዲት እህታችን ከዚህ ቦታ ላይ እንግዲህ ብዙ ነው የተደረገው። ቀዶ ጥገና ልትደረግ ዝግጁ ሆና የዳነች እህት አለ። አየር ጤና መታ የዛሬ 2 ዓመት ነው። ለእህቷ ስትል ነው የመጣችው። ግን የሚገርማችሁ በቀጠሮ ስትሄድ እንደ ቅድም እንደሰማችሁት ነው። እነሆ ምን አይነት ቀምሰሻል የሚል ነው። መቼም ዶክተሮቹ አያምኑበትም በዚህ ጉዳይ ብዙዎቹ ማለት ነው። ከዚህ በኋላ ግን በዋና ምርመራ ስትወድ ነፃ ነው የተበላ መታ መስከራ ተናግራ ሄደችው። ክብር ምስጋና ለሥላሴ ይሁን። ክብር በሶስትነቱ የማይከፈል ባንኑ የማይጠቀለል አምላክ። በሌላው እናታችን አይሃሉ ካንሰር፣ የእሳቸው ግን ወረቀቱን አምጥተውልኛል። የማህፀን ካንሰር ነው። እርሳቸውም ክብር ምስጋና ተፈውሰው መተው መስከረው ወደዋል። ክብር ምስጋና ለቅዱስ እግዚአብሔር። እና በእምነት ነው። ከዚህ ሆናችሁ ግን ሌላ ውዝግብ አታድርጉ። እኛ አንፈውሳችሁም። የሚፈውሳችሁ የእግዚአብሔር ቃል ነው። ብዙዎቹ ግን ሳይገባቸው ሌሎች በአጋጣሚ የሚመጡ ሰዎች አሉ። በአጋጣሚ ገና የቦታውን ምንነት ሳይረዱ ማለት ነው መጥተው ጸበል አይከፍቱልንም፣ ይህንን አያደርጉልንም የሚሉ አሉ። አይደለም። ገድሉ ተነበበ ወይም ድርሳኑ ወይ ደግሞ ወንጌሉ ተነበበ ማለት ቃሉ በእናንተና በእኛ ላይ አድሮ ስራውን ይሰራል ማለት ነው። አንድ ነገር ኃይል እኮ እንግዲህ ጾምን፣ ጸሎትን፣ ስግደትን አድርጉ ማለት እኮ ሰይጣንን የማንበርከክ ሰይጣንን ከኛ በታች ለማድረግ ነው። የሱን ስራ ከኛ ለማስወገድ ነው የምናደርገው። እና ውድ ክርስቲያኖች ይህን ሁሉ ልምድ ውሰዱ እንላለን። ሌላው መንፈስ አለ፣ የጥርጥር መንፈስ አለ። እሱ ከባድ ነው። የጥርጥር ይትኩኑ ንፉቀ እስመ ንፉቅሰ እምጸጋ እግዚአብሔር ርሁቅ ውእቱ ይላል። የሚያጠራጥር መንፈስ በጸሎት ሳይ ልቦናችሁን የሚበታትን አለ። ይሄ ቀላል፣ ይሄ በጸበል አይደለም የሚድንልን። ልቦናችሁን የሚበትን ዓለምን አምጥቶ ከእናንተ ጋር ከአይምሯችሁ ላይ ቁጭ የሚያደርግ ራሱ ዲያብሎስ ነው። አምጥቶ አይደለም በእናንተ ላይ በክርስቶስ ላይም እኮ የዓለም ነገሥታትን አምጥቶ ቁጭ አድርጎበታል። በእርሱ ላይ አይደለም እኔንና እናንተን የተለያዩ ነገሮችን ያመጣባቸዋል። በዚያን ሰዓት በምን ነው መዳን የሚቻለው ካላችሁኝ፣ ይሄ ጠበቅ ያለ ሱባኤ ያስፈልገዋል። አዎ የ40 ቀንን ይጠይቃችኋል። ከሁሉ ተለይታችሁ ስግደት ያስፈልገዋል፣ ጾም ያስፈልገዋል። የምታስቡትን የዓለምን ጣጣ ከአይምሯችሁ ማውጣት መቻል አለባችሁ። ይህ ካልሆነ ግን በየጊዜው እየመጣ ያስደነግጣችኋል፣ ይመጣባችኋል። ይሄንን ወቁ። ይሄ ጸበል ግትገቡ በጸበል አይደለም፣ ጸበል አይደለም። ይሄ ከልባችሁ ነው። ጤናማ አስመስሎ ነው ስራ እየሰራ ያለው፣ ወደ ተለያዩ ወደማይጠቅም መንገድ እየወሰደ ያለው። ጸበል እንዳትመጡ፣ በሽታችሁ አይታወቅም። ደህና ናችሁ፣ ትበላላችሁ፣ ትጠጣላችሁ፣ ትራመዳላችሁ። በምን ታውቁታላችሁ? የሚያሳስባችሁ ይህም ብቻ ነው። ስለዚህ ከዚህ ያለው ስግደትና ሱባኤ ተገቡበታላችሁ ማለት ነው። ይኸው በዚህ በያዝነው ዘመን በዓለ ሃምሳ ውስጥ መስገድ መጾም ስለማይቻል በዚህ ውስጥ ንስሐ መቀበልም አይቻልም። ይሄ ከመትንሳኤ ነው፣ እንደ ትንሳኤ ነው። ሮብ የለ ዓርብ የለ። በጾማችሁት ልክ ይበልጥ አድርጎ ክርስቶስ እንደውም 50 ቀን አደረገው። ይህንን ብሉ፣ ጠጡ፣ አመስግኑ፣ የሰጠዋችሁን አመስግኑ ብሏል ክርስቶስ። አመስግናችሁ ለመጠቀም ያብቃችሁ። እግዚአብሔር እርዳን። ለምን ትጠራ? ብዙዎቹ ሰዎች እየመጡ ይቅርታ ይጠይቁኛል። እኔ ግን ምን እንደበደሉኝም አላውቅም፣ ምን እንደበደልኳቸውም አላውቅም። በውስጣቸውም ይጠራጠሩኛል ማለት ነው። እንግዲህ ሰው እያሉ እኔ ቃል እግዚአብሔር ነው የምናገረው። ክብር ምስጋና ለሥላሴ ይሁን።
መስቀለኛችሁ አርጉ፣ እጃችሁን እስኪ አርጉ። እስኪ በልባችሁን ያለውን እንዲይዝላችሁ አምላካችን ያዝልን፣ መድኃኔዓለም ያዝልን። ዳዊት መዝሙር ዳዊት ይቀጠቅጣል ሰይጣንን። ዳዊት ጸሎት ጥሩ ነው። ከሱ ላይ መዝሙረ ዳዊት ምዕራፍ 120 ከቁጥር 1 ያለውን የመጨረሻ እሱን አብረን የምትሉ አላችሁ በሉ፣ የማትሉ ካናችሁ አድምጡ። አንሳይኩ አዕይንቴ እመንገላ አድባር እማኤቴ ይምጻ ረድኤቴ ስማ በእግዚአብሔር ዘገብረ ሰማይ ወምድረ ወይሆን ከተለገሪከ ወይዴቅ ዘያቅበከ ናሁ ይዴቅ ወይነው ዘያቅበ ለእስራኤል እግዚአብሔር ቀብከ እግዚአብሔር ድንከ በየማነ እዴሁ መዓልተ ፀሐይ ኢያዊከ ወይ ወረበ ሌሊት እግዚአብሔር ቀብከ እምኩሉ እኩይ ወይትማጸና ለነፍስከ እግዚአብሔር ቀብከ በንግደትከ ወበትወትከ እምይእዜው እስከ ለዓለም። እግዚአብሔር አምላክ ይጠብቀን። እግዚአብሔር ቀብከ በንግደትከ ወበትወትከ ማለት እግዚአብሔር በምትገባበትም በምትወጣበትም ይጠብቅ ማለት ነው። በምትገባበትም በምትወጣበትም በሁሉ ዘንድ ይጠብቅ የማያንቀላፋው እግዚአብሔር። አዎ ዘይነጉም ትጉ ይለዋል። የማይተኛ እረኛ አልቦ ነዋም አልቦ ድቃስ ለእግዚአብሔር አልቦ መዓልትና ሌሊት ጨለማ የማይፈራረቅበት ጨለማ የማይገርደው አምላክ ነው። ይሰማችኋል፣ ልብ በሉ። አንድ ነገር አትከታተሉት። ያለምን ሚስጥር ስትከታተሉ ነገር ሁሉ ያጥርባችኋል። እውነቴን ነው የምነግራችሁ። አሁን ይሄን ተምሬ ዲግሪ ይዤ ማስተር ይዤ በዚህ ተቀጥሬ ወይም ውጭ ወጥቼ አትበሉ። ዝም ብላችሁ የምትማሩ ከሆነ ዝም ብላችሁ ተማሩ፣ ቀጥሉ። ወደፊት ቀጠሮ አትስጡ። ቀጠሮን እንዳያሰናክልባችሁ ነግሬያችኋለሁ። ቀጠሮ አትቀጥሩ፣ ዝም ብላችሁ ተማሩ። ገንዘብ አግኝቼ አትበሉ። የሚገኝበትን ቀን አታውቁት። ዝም ብላችሁ ስሩ፣ ዝም ብላችሁ ስሩ። ሚስት አግብቼ ትዳር ይዤ አማራጭ አትበሉ። ድንገት ትመጣለች፣ ያመጣታል። ለነ ቅዱስ ላሊበላ እኮ በሱባኤ እንዳለ እኮ መስቀል ክብራን ይቻ ያንተር ተብሏል። በመላክ ነው እንደም የተሰጠው፣ በእግዚአብሔር መልአክ ነው። ይቻ ላንተ አይሆንም አለ፣ አይቻልም አለ። የለም በተደጋጋሚ ያደበር አዚያው ላይ ግድ ነው አገባ። ትዳርም እኮ እናንተ ፈልጋችሁት አይመጣም። እግዚአብሔር ታገቡ ዘንድ ከናንተ ዘር ይፈልጋል። ስለዚህ ዛሬ ግን እንዲህ የለም። በትዳር ላይም ጨዋታ ሞልቷል። አዎ አንተ ፈልጋት አይደለም። አንተ መልኳን አይተህ ልትገባ ትችላለህ። መልኩን አይተሽ ልትገቢ ትችላለህ። ሀብቱን አይተሽ ልትገቢ ትችላለህ። እግዚአብሔር ያሰበው ሌላ ነው። በዚህ የተነሳ ነው ትዳሩም ያልጸናው፣ ፍቅርም የጠፋበት፣ ማዛው ሁሉ የለቀቀው፣ የእግዚአብሔር ጸጋ የለቀቀው። ስለዚህ ሁላችሁም እግዚአብሔር አምላክ ይርዳን በሉ እስኪ። ይሆንላቸዋል፣ ይደረግላቸዋል። አንዳንድ ጊዜ ደግሞ ብዙ ድሎት ያላቸው ሰዎች ደግሞ አትዋቸው። እነሱን ደግሞ ስታዩ ደግሞ አሁንም ወጥመድ ትገባላችሁ። ድሎት ያላቸው ቤት ያላቸው መኪና ሁሉ የተሟላላቸው በሁሉ ነገር ያላቸው ጌታዬ ከነዚህ አሳንሰህኝ አትበሉ። ይህም ችግር አለው። እነዚህ ሰው ስንት ዓመት እንደሚቀመጡ ታውቃላችሁ? እንደ 200 ዓመት እንኳን ቢሰጣቸው ጊዜያዊ ነው። እናንተ ግን እንደ ክርስቶስ ነዳይ ሆናችሁ መታየት አለበት። ክርስቶስ እኮ በዚህ ዓለም ሲኖር እኮ ድሃ መስሎ ነው የታየው። ድሃ መስሎ ነው። መቃብሩ ላይ እንኳን የተገኘ ሰው የለም። የሚገርማችሁ የእናንተና የኔ መቃብር ይለያል። እኔ እንኳን እንደ ክርስቶስ ባልሆንም እንደ እግዚአብሔር ይመስገን በዘመናችን መዘጋጃ አለ ወስዶ ያስቀምጠኛል እንጂ እድር የለኝ ምን የለኝ። የሚገርማችሁ ክርስቶስ ሲሞትሳ በቀራንዮ ተሰቅሎ ወደ መቃብር ሲገባ ሰው አላገኘም። ሐዋርያቶችም የሉም፣ ወዳጁ ሁላ የለም። ማን ተገኘ? ሁለት ሰዎች። ያ ኒቆዲሞስ የአይሁዶች አለቃ የነበረው እሱ መጥቶ ዮሴፍ ሁለቱ ብቻ ነው የቀበሩት። ስለ መቃብርም እንዳትቸገሩ ብዬ ነው። ሰው አልበዛልኝም፣ በመቃብር ላይ ሰው የለም እንዳትሉ፣ ሰው የለም እንዳትሉ። ሰው ቢንጋጋ ላንተ ዋስትና የለውም። ላንተ ዋስትና ያቺ ሰርታ እየሰራ ስራ ናት። አብራህ የምትጓዝ አብራህ ቅድመ እግዚአብሔር የምትደርስልህ። አዎ እግዚአብሔር ይርዳን በሉ። እግዚአብሔር ይርዳን። ይሄንን ስታው ይሄንን አይነት ስታው በልቅሷቸውም አጀባቸው የበዛ በሀብታቸውም ሰው የሚከተላቸው እነሱ የተታለኡወሙ አትከተሏቸው፣ አትሰዋቸው፣ አትመኟቸው። እግዚአብሔር ይርዳችሁ። ይሄንን ነው ብቸኝነትን ምረጡ። አንዳንዴም ብቸኛ ጥሩ ነው። በዚህ ዘመን አዳም ብቻውን ባይሆንም ብቻውን ቢሆን አዳም ምን ይሆን ሞት የለም ነበር ማለት ነው። ሰው ስለፈለገ ሔዋንን ፈለገ፣ ሞት መጣ። በዚያ ምክንያት ዲያብሎስ አጠቃው። ያው ሰው ስትሉ ደግሞ ሰው ጥሩ ሲሆን በሰው ላይ የሚመጣውን ደግሞ ወቁት።
እግዚአብሔር ይርዳን፣ እግዚአብሔር ይርዳችሁ ሁላችሁም። አዎ ሌላው በገንዘብ ምክንያት ብያችኋል። በዚህ ላይ ልቦናችሁን ግን ስራ ስሩ። የዚያን ሰውዬ ሳታስቡ ስሩ። ሲመጣ ለሶስት ነገር ከፈሉ። ከሶስት ከዘለለ እውነት እላችኋለሁ ትቀጡበታላችሁ። ባለሀብቶች በጣም በኢትዮጵያም ሆነ በዓለም ያሉ በአጠቃላይ ይቀጣሉ። ለምን? ለሶስት ከከፈሉ አይቀጡም። ለሶስት ነገር ነው ሀብት ሲመጣ። ሶስት ስላችሁ አንደኛው የመጀመሪያው ሀብታችሁ ለእናንተ ትበሉበትና ተጠጡና ለቤት ይሆናል፣ ለራሳችሁ ማለት ነው። ሁለተኛ ለቤተሰብ ማለት ያው ለቤተሰብ ማለት ምን ማለት ለልጆች ብቻ አይደለም፣ ለእናት ወገን፣ ለአባት አዚያው አብሮ ላለው ይሆን ይችላል። ሁለተኛው። ሶስተኛው ለሌላቸው ማካፈል ነው። ከዚያ ውጭ አስቀምጠ ደብቀ በባንክ ቤት አድልበህ ጣዖቱን ልብን ከዚያ አስቀምጠህ መልአከ ሞት ድንገት ሲመጣ ልብህ ያለው የት እንደሆነ ያውቃል እግዚአብሔር። ትያዛለህ፣ ትቀጣለህ። ይህን ወቅበት። መጽሐፍም የለም ታሪክም የለም። ኢየሱስ ክርስቶስ ድሃ መስሎ ነው ያየን ነው በምድር ላይ። ሀብታምነት ሳይሆን ድሆችን መስሎ ነው የታየው። በረከትን እየሰጠ እያበላ እያጠጣ እንግዳ ተቀበሉ ያለው እኮ እንግዳ እኮ ተቀብሏል። ራሱ እኮ እንግዳ ተቀብሏል። ምን ብሎ በሁለት ዓሣ በአምስት እንጀራ ማብላት ማለት እኮ እንግድነት ማስተናገድ ነው። እንዲህ ያደረገ አምላክ ነው። እግዚአብሔር ይርዳን ለሁላችን። ይህንን ማየት አለብሽ እህቴ፣ ማየት አሉባችሁ ወንድሞቻችን። ሌላው ብቸኝነት። ብቻ ሰው የለኝም እከሌማ ሰው አለው ዘመድ አለው እኔ ሰው የለኝ ለምትሉት፣ አዎ ብቻቸውን እነማን ነበሩ? እነ ሙሴም ብቻውን እግዚአብሔር ጋር ተነጋግሮ እግዚአብሔር ጋር አውርቶ ብዙ ነገር አግኝቶ አሁን ለምናመልከው አምልኮት ይዞ የመጣ ሙሴ ነው። ሙሴ መላእክቶች እነሆ ያነጋግሩት ነበር ማለት ነው። ስለዚህ ከሰው መልአክ ይላክልሃል ማለት ነው። መላእክቶች ያጽናኑሃል፣ ያበረቱሃል። በፈተና ውስጥ ስትገባ መላእክቶች ይደርሱልሃል። አሁን እነ ቅዱስ ገብርኤል፣ እነ ቅዱስ ሚካኤል፣ እነ ራጉኤል ሌሎች መላእክቶችም ባንተ ይመደቡልሃል። አንተ ሰው እንኳን ደካማ ነው፣ ብርቱ የሆነውን ይልክልሃል እግዚአብሔር። ብቸኛ ነኝ አትበል። ብቸኛ አይደለም። ሰው የበዛባቸው ሰዎች ብዙ መከራውን አይችሉትም። ሰው የሚከተላቸው ሰው እነሱም ሰውን የሚያምኑ ሰውን ማክበር እንጂ ሰው እንዲህ ያደርግልኛል አትበል። ኧረ ከሌ ይረዳኛል አትበል። እንዲረዳህ ትእዛዝ ከእግዚአብሔር ካልተሰጠ አይረዳህም። አምላክ ርኅራኄ ካላሳደረበት ያ ሰውዬ ለአንተ መስጠት አይችልም። መብርሃንን ነው የምነግራችሁ። አሁን ኢትዮጵያ ሰው ዛሬ ምን ይላል? እንደው ኑሮ ተወደደ ብሩ ቅጠል ሆነ ይላል። አረ ቅጠል አልሆነም ዳቦ ሆኗል እንጂ የታውቀው ገና ሚስጥር ይመጣልህና ብር ሲመጣ እኮ ምን እንደሚመጣ ማወቅ ያስፈልጋል። ብሩ አልሰራ አለ እየሰራ ነው። ጦምክን አላደርክም። 100 ሺህ ብር አንድ ዳቦ ቢሆን ምን አገባህ አንተ? እግዚአብሔር ጦምን አላሳደርም። የኔ ጌታ በረድኤት በበረከት እያመገበው ይገኛል ኢየሱስ ክርስቶስ። የጠገብነው እኛ ነን፣ ማንመለሰው ልቦናችን የደነደነ ከላይ እስከ ታይ ዲያብሎስ በተለያየ ነገር ያጠመደን ምንነታችን ያላወቅን እድሜ ስለሰጠን ጽድቅ የሰራን እየመሰለን። እግዚአብሔር ይርዳችሁ። ዛሬ እግዚአብሔርን የሚያናገረኝ እኔ አይደለም። ክብር ምስጋና ለሥላሴ ይሁን። አንዳንድ ጊዜም ስናገር ጤና የኔ ይሰጠኛል። አይሰጥም እንዴ? ስትናገሩ ጤናችሁን ይሰጣችኋል። እያነከሳችሁም እየታመማችሁም ስሙን ጥሩት። እግዚአብሔር ቸር አምላክ ነው እና በዚህ ላይ የመጣችሁ ሁሉ አሁን ጸበል እረጫችኋለሁ ዛሬ። ያው የምትድኑ ሰዎች አላችሁ፣ እኔ አላውቃችሁም፣ አለያችሁም። ልቦናችሁ ብሩህ የሆነ ጸጋችሁ ከእግዚአብሔር ጋር የተያያዘ ሰዎች ከሆናችሁ ጸበሉም ባላችሁበት ከሆነ ባላችሁበት፣ አይ የለም ከታች ካላችሁኝ ከታች ያው ክብር ምስጋና በዚህ በኬንዳው ውስጥ ሁሉም እንዲስተናገድ አድርገናል። ከዚህ ቦታ ላይ ግን አሁን ላዛችሁ ነው። ይሄን ደግሞ ለመስራት እንዲያስችለን የተቻላችሁን እግዚአብሔር በሚያውቀው እናንተ በማታውቁት እያመጣችሁ ከሙዳም ሰዓቱ አስገቡልኝ። ለምን እንድንሰራበት የኔ አይደለም፣ ለኪስ የሚገባ እንዳይመስላችሁ። ሁላችሁም ታዛችኋል። እስኪ በተራ አስገቡና ወደታች እንድንወድ ጸበል እንደረጫችሁ ነው። እግዚአብሔር አምላክ ለኔ አይደለም ለይህ ለመሰሪያ ለቆማችሁበት ማስተካከያም ይሆናል። እህታችን ሄደሽ አስገቢያ እዚያ። እግዚአብሔር አምላክ ይርዳችሁ።